አንተ በሽታ ይዞህ ሐኪም ያጣህ፣ ድህነት ይዞህ መውጫ ያጣህ፣ ትዳር አጣችሁ ባቡሩ ያለፋችሁ፣ ልጅ አጣችሁ መሐነን ብላችሁ ተስፋ የቆረጣችሁ፣ ማንኛውም የጨነቀህ ሰው ሁሉ ሁሉም በሮች ቢዘጉ አንድ በር ግን ክፍት ነው። ክፍት ነው ብቻ ሳይሆን ጉዳይህንም ማሟልተህ መመለስ ትችላለህ ከልብህ ከሆነ። እሱ ምንድነው? ወደ አላህ መጮህ። ወቃለ ረቡኩም ኡድዑኒ አስተጅብ ለኩም ኢነ አለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። ጌታችሁ እኔን ጥሩኝ ምላሽ ሰጣችኋለሁ ብሏል። እኔን ከማምለክ የሚኮሩ ሰዎች ተዋርደው ጀሀነም ይገባሉ ይላል። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዕ። ባሪያዎቼ ስለ እኔ የሚጠይቁህ ከሆነ ቅርብ ነኝ እኔ፣ እንዲሁ በጣም ሩቅ የሆንኩ አይምሰላቸው፣ የተጣሪን ጥሪም እቀበላለሁ ይላል። ኢማሙ ሻፊዒ ረሕመቱላሂ ዐለይህ አና አሕሚሉ ሀመ ዱዓ ወላ አሕሚሉ ሀመ ልእስትጃባ። እኔ ዱዓ የማድረግ ሐሳብ ነው በእኔ ላይ ያለብኝ፣ ዱዓውን የማሳካት ጭንቀት የለብኝም። እሱ የጌታ የአላህ ስብሓነሁ ወተዓላ ነው ብለው ነው የገለጹት። አዎ አላህ ስብሓነሁ ወተዓላ ደንቆሮ አይደለም፣ ሩቅ አይደለም። ኢነኩም ላ ተድዑነ አሰመ ወላ ጋኢበን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ኢነማ ተድዑነ ሰሚዐን በሲራን፣ የምትለምኑት ሰሚና ተመልካች የሆነ ጌታ ነው። ዱዓ ባይሆን የሚያስፈልጉት አዳቦች አሉ። አንደኛ አላህን ለምኜ አላጣም የሚል ቁርጠኛ አቋም ሊኖርህ ይገባል። ደግሞ አታጣም፣ አልጀዝሙ ብልኢጃባ። ሁለተኛ ትህትና ይፈልጋል። ለማኝ እንደ ቀማኛ አይፎክርም። እድዑ ረበኩም ተضرعا ወኹፍያ ይላል። በመተናነስና ልምጥምጥ ብለህ ስብርብር ብለህ ነው የምትለምነው። ሰው እንኳን ሲለምን እንዴት ትህትና ያስፈልገዋል? ሰው ከሰው ሲለምን ማለት ነው እንጂ ግርጭርጭ ሆኖ እየተሳደበ አይለምንም። ስለዚህ ትህትና ያስፈልጋል፣ ተዋዱዕ ያስፈልጋል። ሌላው በአንተና በአላህ መካከል ምስጢር አርጋት፣ ወኹፍየተን ነው የሚለው። የነቢዩ አላህ ዘከርያን ዱዓ ሲናገር ወዝኩር ፊል ኪታቢ ምንድነው? ካፍሃ ያ ዐይን ሷድ ዚክሩ ረሕመቲ ረቢከ ዐብደሁ ዘከርያ ኢዝ ናዳ ረበሁ ኒዳአን ኸፊያ። ጌታውን ተጣራ። ጥሪ በዘልማድ በጩኸት ነው የሚሆነው ገሌ ተብሎ ነው። ግን አላህ ጋር ያለው ጥሪ ድብቅ ነው የሚሆነው። ድብቅ የሆነ ጥሪ፣ አንተና አላህ መካከል ያለን መመሳጠር፣ ትህትና፣ ተማጽኖ ሌላ አካል በማያውቀው ሁኔታ። ሌላው ደግሞ ተጨንቀህ ነው መለመን ያለብህ። አመን ዩጂቡ ልሙضጠረ ኢዛ ደዓህ ወየክሽፉ ሱእ። እየተዘናጋ ነው ሁላችንም የምናደርገው ነው። ኢነላህ ላ የቅበሉ ዱዓአን ምን ቀልብን ጋፊልን ላሂን። የዘነጋ የተታለለ ከሆነ ቀልብ ላይ አላህ ዱዓ አይቀበልም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እና ማንን ነው የሚቀበለው? የሚቀበለውማ ሙضጠር የሆነ የተጨነቀ ተማጽኖ ውስጥ የገባን ነው። ወየክሽፉ ሱእ፣ ችግርንም ያስወግዳል። እንደው ችግሮች ሁሉ መፍትሄ የላቸውም ብለን ችግር የለውም ከማንም አካል ተስፋ መቁረጥ እንችላለን። ፍጡር ነውና በሩን ዘጋ ነው። አቅምም ላይኖረው ይችላል፣ ክፋትም ሊኖረው ይችላል። ግን ፈጣሪ አንደኛ ስጦታው አያልቅም። የሚኑላሂ መልአ ላ ተጊዱሃ ነፈቀሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአላህ ቀኝ እጅ ሙሉ ናት፣ መለገስ አያጎድላትም። አረአይተ ከም አንፈቀ ሙንዙ ኸለቀ ሰማዋት ወልአርድ። ሰማያትና ምድርን ከፈጠረ በኋላ ምን ያህል እንደለገሰ እንደው አስተውለህ ታውቃለህ ይላሉ። ይህን ሁሉ ለግሶ ምኑም አልጎደለም። አጣኡሁ ከላም ወመንዑሁ ከላም። ሲሰጥም ቃል ነው የሚናገረው፣ ሲከለክልም እንደዚሁ ኩን ነው የሚለው ማለት ነው። ስለዚህ እንዲህ አይነት ተዝቆ ማያልቅ ድልብ ያለው ጌታ ረብል ዓለሚን እያለ እንዴት ተስፋ ትቆርጣለህ? እንዴት መሄጃ የለኝም ትላለህ? አለ እንጂ መሄጃ። እንደውም አማራጩ የተሻለው አማራጭ እሱ ነው፣ ወደ አላህ መሸሽ ነው።
ስለዚህ ወንድሞቼ እህቶቼ በተለይ በዚህ በረመዳን ጾመኛ ሆናችሁ ዱዓ በሩ ክፍት ስለሚሆን ዱዓ ላይ ተሻሙ ያለፈ ወንጀላችንን አላህ እንዲምረን የወደፊት ሐያታችንን እሱ በሚወደው መልኩ እንዲያኖረን ሐላል ሪዝቅ እንዲሰጠን ከሐራም እንዲጠብቀን ብቻ ሐጃ ቆጥረን አንዘልቅም ባጭሩ በቁርአኑ እንደነገረን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታዬ በዱንያውም መልካሙን ስጠኝ ማይቆጠር ማለት ነው በአኺራም መልካሙን ስጠኝ ከሳት ቅጣት ማድነኝ ብለን ዱዓ ማድረግ ነው አላህ ይወፍቅ